የወርቅ እንቁላል የምትጥለው ዶሮና ስግብግብነት። ባለን ነገር ካረካን ያለን ይደርቃል። በአንድ ወቅት በጣም ድሃ የሆነ አንድ ገበሬ ይኖር ነበር። ይህ ገበሬ በችግርና በረሃብ እየተሰቃየ ባለበት ጊዜ ፈጣሪ አንድ ተአምረኛ ዶሮ ሰጠው። ይቺ ዶሮ በየቀኑ ጧት አንድ እጅግ የሚያብረቀርቅ የወርቅ እንቁላል ትጥልለታለች። ገበሬው በየቀኑ እንቁላሉን እየወሰደ ገበያ ላይ በመሸጥ በአጭር ጊዜ ውስጥ እጅግ በጣም ባለጸጋ ሆነ። ቤት ሠራ፣ መሬት ገዛ፣ ሠራተኞችንም ቀጠረ። ነገር ግን ሀብቱ እየጨመረ ሲሄድ የገበሬው ስግብግብነት ጨመረ። ይቺ ዶሮ በየቀኑ አንድ እንቁላል ብቻ ለምን ትጥልልኛለች ሲል አሰበ። በሆዷ ውስጥ ብዙ ወርቅ መኖር አለበት። ሁሉንም በአንድ አውጥቼ ለምን በዓለም ላይ ትልቁ ባለጸጋ አልሆንም ብሎ አሰበ። ሐሳቡንም ለሚስቱ አጋራት። ሚስቱ ግን ያለን ይበቃናል፣ ዶሮዋን አትንካት ብላ ብትመክረውም ስግብግብነቱ ዓይኑን አሳወረው። አንድ ቀን ማታ ዶሮዋን በማረድ በቢላዋ ሆዷን ሰነጠቀው። ነገር ግን በዶሮዋ ሆድ ውስጥ የተገኘው እንደ ማንኛውም ዶሮ ሥጋና ደም ብቻ ነበር። አንዲትም የወርቅ እንቁላል አልነበራትም። ገበሬው በየቀኑ ያገኝ የነበረውን የወርቅ እንቁላል አጣ። በስግብግብነቱ ምክንያት የሀብቱ ምንጭ በገዛ እጁ ጠፋ። በመጨረሻ ተመልሶ ወደ ድህነቱ ገባ። ሕይወቱ ወደ ለቅሶና ወደ ከንቱ ዋይታ ተቀየረ። ከታሪኩ የምንማረው ስግብግብነት ያለንን ያሳጣል። ባለን ነገር መደሰትና ቀስ በቀስ ማደግ ብልህነት ነው። በአቋራጭና በጉልበት ሁሉንም ለማድረግ መሞከር ግን ውድቀት ነው።